إني أنا ربك فاخلع عليك إنك بالوادي المقدس طوى الله موسى ጠርቶት በርግጥ እኔ ጌታ አላህ ነኝ ጫማህን አውልቅ በርግጥ አንተ ጧ በተባለው በተቀደሰው ሸለቆ ውስጥ ነው ያለኸው አለው وأنا اخترتك فاستمع لما يوحى እኔም ለመልእክተኛነት መርጫለሁ ወደ አንተ የሚወርደውንም መልእክት አዳምጥ إنني أنا الله لا إله إلا أنا فاعبدني وأقم الصلاة لذكري በርግጥ እኔ አላህ ነኝ ከኔ በስተቀር በሐቅ ሊመለክ የሚገባው አምላክ የለም ተገዛኝም እኔንም ለማስታወስ ሰላትን ስገድ إن الساعة آتية أكاد أخفيها لتجزى كل نفس بما تسعى በርግጥ ያለም ፍጻሜ ሰዓቷ መጪ ናት ምንም ጥርጥር የለበትም ያለም ፍጻሜ የምትከሰትበትን ጊዜ ማንም አያውቃትም እኔ አላህ ራሴ ከራሴ ልደብቃት ተቃረብኩኝ ነገር ግን ከአላህ የሚደበቅ ምንም ነገር የለም ያለም ፍጻሜ መከሰት ሁሉም ነፍስ በተሰማራችበት ስራ ልትመነዳበት ነው فلا يصدنك عنها من لا يؤمن بها واتبع هواه فتردى ሙሳ ሆይ ከርሷ ካለም ፍጻሜ ቀን ከመዘጋጀት በርሷ ባለም ፍጻሜ የማያምነውን ስሜቱን የተከተለ ሰው እንዳያግድህ ትጠፋለህና وما تلك بيمينك يا موسى اللهم لنبي موسى ሆይ ይህች በቀኝህ በእጅህ ያስከው ምንድነው አለው قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى ሙሳም ይህች ብትሬ ናት በርሷ ላይ እመረኮዝባታለሁ ለበጌም ከዛፍ ላይ ቅጠል አረግፍበታለሁ ለኔም በርሷ ላይ የምጠቀምባቸው ግልጋሎቶች አሉኝ አለ قال ألقها يا موسى اللهم لنبي موسى ሆይ በትርን መሬት ላይ ጣላት አለው فألقاها فإذا هي حية تسعى ነብዩ ሙሳም በትሩን መሬት ላይ ወረወራት እርሷም በትሯ ተቀይራ የምትሳብ እባብ ሆነች ነብዩ ሙሳም በትሩ ወደ እባብነት ስትቀየር በፍራቻ ደንግጦ ሸሸ قال خذها ولا تخف سنعيدها سيرتها الأولى اللهم ለነብዩ ሙሳ በትሯን እንደገና አንሳት አትፍራ በትሯን ወደ መጀመሪያ ሁኔታዋ ወደ ብትርነት እንቀይራታለን አለው واضمم يدك إلى جناحك تخرج بيضاء من غير سوء آية أخرى ቀኝ እጅህንም ወደ ግራ ወደ ብብትህ አስገባ የለምጥ ነውር ሳይሆን እንደ ፀሐይ የሚያበራ ነጭ ሆኖ ይወጣል ይህም ሌላ ተአምር ነው አለው لنريك من آياتنا الكبرى በትርህ ወደ እባብነት እንዲቀየርና እጅህም ነጭ እንዲሆን ያደረግነው ያላህን ትልቁን ተአምራት ልናሳይህ በማቀድ ነው اذهب إلى فرعون إنه طغى ሙሳ ሆይ ያላህን ብቸኛ ተመላኪነት ለመስበክና ነብይነትህንም ለማሳወቅ ወደ ፈርዖን ሂድ በርግጥ እርሱ ፈርዖን በፈጣሪው ላይ በማመጽ ጠሟልና قال رب اشرح لي صدري ነብዩ ሙሳም ጌታዬ አላህ ሆይ ወደ አንተ በማደርገው ጥሪ የሚደርስብኝን ፈተናና ችግር እንድቋቋም ታጋሽ እንደሆን ልቤን አስፋልኝ يسر لي أمري ነብያዊ ግዳጄን እንድወጣ የተሰማራሁበትን ጉዳይን አግራልኝ واحلل عقدة من لساني ያንደበቴንም መተሳሰር መንተባተብ ፍታልኝ يفقه قولي ንግግሬንም እንዲረዱ አንደበተ ርቱዕ አድርገኝ واجعل لي وزيرا من أهلي ከቤተሰቤም ረዳት የሚሆነኝ ሚኒስትር አድርግልኝ هارون ወንድሜን ሃሩን ረዳት አድርግልኝ أخي اشدد به أزري ወንድሜም ሃሩን ረዳትነት ወገቤን ኃይሌን አጥብቅልኝ وأشركه في أمري በነብያዊ መልእክት የማድረስ ጉዳይ ስራዬ ላይ ወንድሜን ሃሩን አጋራው ተሳታፊ አድርገው كي نسبحك كثيرا ከሁሉም ጉለት የጠራህ መሆንህን በመመስከር በብዛትም እንድናወድስህ ونذكرك كثيرا በብዛትም እንድናወድስህ ወንድሜን ሃሩን ረዳት አድርግልኝ إنك كنت بنا بصيرا ነብዩ ሙሳም በርግጥ አንተ አላህ በእኛ ላይ ስራችንን ሁሉ ተመልካች ነህና አለ قال قد أوتيت سؤلك يا موسى اللهم ለነብዩ ሙሳ ሆይ ጥያቄ ሁሉ የለመንከው ሁሉ ተሰጥቷል አለው ولقد مننا عليك مرة أخرى ሙሳ ሆይ በርግጥ በሌላ ባለፈው ጊዜ ጨቅላ ያለህ ከፈርዖን ክፋትና ግድያ በማዳን ባንተ ላይ ጸጋችንን ሰጥተናል